ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንደሚታወቀው ከዚህ በፊት ማስተር ካርድን ለመጠቀም የባይቢትን ቨርቹዋል ማስተር ካርድ ነበር የምንጠቀመው። ታዲያ ብዙዎች የባይቢት ፒቱፒ ከቆመ በኋላ እንዴት ነው ወደ ማስተር ካርዳችን ገንዘብ ማስገባትና ከዛም ማስተር ካርዳችንን መጠቀም የምንችለው ብላችሁ ጠይቃችሁኛል። ስለዚህ ዛሬ ላይ እውነት ነው ባይቢት ላይ ፒቱፒ ቆሟል፣ ግን እንዴት ነው በሌላ መንገድ ወደ ባይቢታችን ወይንም ባይቢት ላይ ወዳለው ማስተር ካርዳችን ገንዘባችን አስገብተን ልክ እንደ ድሮ ማስተር ካርዳችንን መጠቀም የምንችለው የሚለው እናያለን። ከዚህ በፊት ባይቢት ላይ ፒቱፒ ነበር፣ ከዛ እየተገዛ ነበር የሚጠቀመው። አሁን ግን ፒቱፒ ቆሟል። ስለዚህ ማድረግ የምንችለው ከሌላ ኤክስቼንጆች ላይ ቀጥታ በክሪፕቶ ኔትወርክ አማካኝነት ወደ ባይቢት አካውንታችን ትራንስፈር እናደርጋለን ማለት ነው። ስለዚህ ዛሬ ከሌላ ክሪፕቶ ኤክስቼንጅ ከባይናንስ ወይ ከሜክሲም ሊሆን ይችላል ከሌላ የክሪፕቶ ኤክስቼንጅ ላይ ገንዘባችንን እንዴት ነው ወደ ባይቢት ማስገባት የምንችለው የሚለውን ነው የምናየው። ስለዚህ ቀጥታ ስልኬ ላይ ልግባና እኔ እንደ ምሳሌ ለማሳየት የምጠቀመው ባይናንስን ነው። ከባይናንስ ላይ 10 ዩኤስዲቲ ወደ ባይቢት ትራንስፈር እያደረግኩኝ ሙሉ ፕሮሰሱን አሳያችኋለሁ ማለት ነው። ስለዚህ እናንተም ከባይቢት ከሌላም ቢሆን ስቴፑ ተመሳሳይ ስለሆነ ቀጥታ እሱን በመከተል ወደ ባይቢት ማስተር ካርዳችሁ ማስገባትና መጠቀም ትችላላችሁ። ቀጥታ ስልኬ ላይ ገብቼ እንዴት ማስተላለፍ እንደሚቻል እንይ። ስለዚህ መጀመሪያ ወደ ምንቀበልበት ዋሌት እንገባና የመቀበያ አድራሻ ነው የምንወስደው። በእኛ ኬዝ የምንቀበለው ወይንም ገንዘቡን ማስገባት የምንፈልገው ወደ ባይቢት ስለሆነ መጀመሪያ ባይቢት ላይ እንሄድና የመቀበያ አድራሻ እንወስዳለን። ባይቢት ላይ ከገባን በኋላ እዚህ ጋር አሴት በሚለው ስር እንመጣለን። ከዛ ዲፖዚት የሚለውን እንመርጣለን። እዚህ ጋር ከላይ የምታዩት ዲፖዚት ክሪፕቶ የሚል አለ። እሱን ነው የምንመርጠው። ከታች ያለው ፍሮም ባይቢት ዩዘር ኢንተርናል ስለሆነ እሱን አንጠቀምም። ከላይ ዲፖዚት ክሪፕቶ የሚለውን እንመርጣለን። ከዛ የትኛውን ኮይን ነው ዲፖዚት ማድረግ የምትፈልገው ይለኛል። ከሌለ እዚህ ውስጥ ሰርች ላይ ጽፋለሁ። ካለ ግን እዚህ ጋር ዩኤስዲቲ የሚለውን መርጣለሁ። ዋንስ ኮይኑን ከመረጥን በኋላ በየትኛው ኔትወርክ ተጠቅመነው ይህንን ኮይን የምትልከው ነው የሚለኝ። ስለዚህ እዚህ ጋር ኔትወርክ መርጣለሁ ማለት ነው። ኔትወርክ ስትመርጡ እንደየ ኔትወርኮቹ የተለያየ ሚኒመም ትራንስፈር ማድረግ የምትችሉት አለ፣ እንደዚሁም የተለያየ ፊ ያላቸው። ስለዚህ ሁሉንም ቼክ እያደረጋችሁ እናንተ የፈለጋችሁትን መውሰድ ትችላላችሁ። እኔ ግን ለምሳሌ ቢኤስሲሲ ወይም ቢኢፒ 20 ፊውም ትራንዛክሽን ፊውም አነስ ያለ ስለሆነ እሱን ልጠቀም። እዚህ ጋር እንደ ኖቲስ ነገር ብሎ ከዛ በተመሳሳይ ቼን ወይንም በተመሳሳይ ኔትወርክ መላክን እርግጠኛ ሁን ምናምን ይላሉ። እሱን ስላይድ አድርጌ ኮንፊርም ማለት እችላለሁ። ከዛ እንደምታዩት አድራሻውን ሰጠኝ ማለት ነው እዚህ ጋር። ይሄ የሰጠኝ አድራሻ ምንድን ነው? ዩኤስዲቲ ዲፖዚት ለማድረግ ኔትወርኩ ደግሞ ቢኤስሲ 20 ወይንም ቢኢፒ 20 የሆነ ማለት ነው። ስለዚህ ሌላ ስልክ ላይ ከሆነ እችን ባርኮድ እስካን ማድረግ እችላለሁ፣ ወይ ደግሞ እዚህ ጋር የምታዩትን አድሬሱን ኮፒ ለዋለው ማለት ነው። አድራሻውን ኮፒ ካረኩ በኋላ ወደ ምልክበት ዋሌት ነው የሚሄደው ማለት ነው። ስለዚህ ባይናንስ ላይ መጣና ምን አረጋለሁ? አሴት የሚለው ውስጥ ከገባው በኋላ ሴንድ የሚለውን እመርጣለሁ ማለት ነው። መጀመሪያ ባይናንስ ላይ እዚህ ጋር ወደ 4-5 የሚሆኑ አካውንቶች አሉ። ኦቨርቪው የሚለው ላይ ጠቅላላ ያሳየናል፣ እንደዚሁም ስፖት ላይም ያሳየናል። ከዛ ፊውቸር እርን ምናምን የሚሉ አካውንቶች አሉ። እኛ ሴንድ ለማድረግ ስንፈልግ ግን መጀመሪያ ኮይናችን እዚህ ስፖት ላይ መኖሩን እርግጠኛ መሆን አለብን ማለት ነው። ከዛ ስፖት ላይ አድርገን ሴንድ የሚለውን እንመርጣለን። ከዛ ከታች ከሚመጡልን ምርጫዎች ውስጥ ሴንድ ቱ ባይናንስ ዩዘር የሚል አለ። ይሄ ለኢንተርናል ትራንስፈር ነው። እኛ የምንፈልገው ቀጥታ ከታች ያለው ዊዝድሮ ክሪፕቶ የሚለውን ይሆናል ማለት ነው። ከዛ እሱን ከነካም በኋላ መጀመሪያ የትኛውን ኮይን ነው ዊዝድሮ ማድረግ የፈለግከው የሚለውን ይጠይቀኛል። ስለዚህ እኔ ዊዝድሮ ማድረግ የፈለግኩትን ኮይን እዚህ ሰርች ኮይን ላይ ጽፍለታለሁ፣ ወይንም ደግሞ ከታች ካለ ቀጥታ እሱን እመርጣለሁ ማለት ነው። አሁን ዊዝድሮ ማድረግ ወይንም ማውጣት የፈለግኩትን ኮይን መርጫለሁ። እዚህ ጋር ምንድነው የሚለኝ? አድሬሱን ፔስት አድርግ፣ ወደ የትኛው አድራሻ ነው የምንልክል ይለኛል። ስለዚህ ከዛ ከባይቢት ላይ ያመጣሁትን አድራሻ እዚህ ጋር ፔስት አደርገዋለሁ ማለት ነው። ከዛ ከሱ ስር ምን ይላል? ኔትወርክ የሚላለ የትኛውን ኔትወርክ ነው የምትጠቀመው ይለኛል። ስለዚህ ኔትወርኩን እመርጥለታለሁ። ከዛ እዚህ ጋር ካሉ ኔትወርክ ውስጥ ቢኤስሲ ያለ ኢተሬም እንዳለ ብዙ ኔትወርኮች አሉ እንዳልኳችሁ። ስለዚህ እኛ እዛ ለመቀበል የመረጥነው ኔትወርክ ቢኢፒ 20 ስለሆነ እዚህም ተመሳሳይ ኔትወርክ ነው መምረጥ ያለብን። ቢኢፒ 20 የሚለውን እመርጣለሁ ማለት ነው። ተመሳሳይ ኔትወርክ የማንመርጥ ከሆነ ምናልባት ገንዘቡን ልናጣው እንችላለን ወይንም ባክኖ ሊቀር ይችላል ማለት ነው። ስለዚህ ኔትወርክ ስትመርጡ በደንብ መጠንቀቅ አለባችሁ። ከዛ ከታች ዊዝድሮ አማውንት አለ። እዚህ ጋር ምን ያህል አማውንት ኦፍ ዩኤስዲቲ ነው ዊዝድሮ ማድረግ የምትፈልጉት ይላል። ሚኒመም 10 ነው የሚቻለው የቢኢፒ 20 ኔትወርክን የምትጠቀሙ ከሆነ ማለት ነው። ስለዚህ ከ10 በታች ከሆነ ሌሎች ኔትወርኮችን ቼክ ማድረግ ትችላላችሁ። እዚህ ጋር ምን ያህል አማውንት እንደምፈልግ
አስገባለሁ ማለት ነው። ለምሳሌ 10 USDT መላክ የምፈልግ ከሆነ 10 USDT ብዬ ጽፍለታለሁ። ከዛ እዚህ ጋር በግምት የኔትወርክ ፊውን ያሳየኛል። እንደምታዩት እዚህ ጋር የሚልከው 9.99 USDT ነው እና ኔትወርክ ፊ ደግሞ 0.01 USDT ነው ይለኛል። ይሄንን ከተስማማው ቀጥታ ዊዝድሮ ለዋለሁ ማለት ነው። ዊዝድሮ ስለው እዚህ ጋር እንዳለ ሰመሪውን ያሳየኛል። ሪሲቭ አማውንት ይላል። እዛኛው አካውንት ላይ የምቀበለው አካውንት ስንት ነው? 9.99 USDT ነው። 0.01 ኔትወርክ ፊ ነች ማለት ነው። አጠቃላይ እዚህ ጋር ኔትወርክ የመረጥኩት ምንድን ነው የሚለው BNB ነው። አድራሻው ይሄ ነው። እዚህ ጋር እነዚህን ክሮስ ቼክ ማድረግ ትችላላችሁ ኮንፊርም ከማለታችሁ በፊት። እንደዚሁም ዊዝድሮ አማውንት ከዚህ ከባይናንሱ ላይ ደግሞ የሚቀነሰው ዊዝድሮ አማውንት 10 USDT ነው። ኔትወርክ ፊ 0.1 ነው። ዋሌት ወጪ እየተደረገ ያለው ከስፖት ዋሌት ላይ ነው ይለኛል ማለት ነው። ዋንስ እነዚህን ከተስማማው በኋላ ኮንፊርም እለዋለሁ ማለት ነው። ኮንፊርም ስለው ፓስኪ አስገባ ይለኛል። እናንተም በፒንኮድ ሊሆን ይችላል እንዲሁም በአሻራ ሊሆን ይችላል። ያኔ አጀስት እንዳረጋችሁት የሚጠይቃችሁ ፓስኪ ታስገቡለታላችሁ ማለት ነው። እኔ አሻራ ነው እዚህ ጋር አሻራ አስገባውለት። ከዛ በኋላ እንደምታዩት ዊዝድሮ ፕሮሰስ እያደረገ ነው ይለኛል። የተወሰነ 1-2 ደቂቃ መጠበቅ ይኖርብናል ማለት ነው። 1-2 ደቂቃ ቆይታችሁ እንደገና ቼክ ብታደረጉት እዛኛው አካውንታችሁ ላይ ገቢ ሆኗል ማለት ነው። ኤግዛክትሊ ፕሮሰሱ ምን ላይ ነው የሚለውን መከታተል ከፈለጋችሁ ደግሞ ቪው ሂስትሪ የሚለውን ትመርጣላችሁ። ከታች ቪው ሂስትሪ የሚለውን ስትመርጡ እዚህ ጋር ያሳያችኋል ማለት ነው። ፕሮሰሲንግ ብሎ ኮንፊርሜሽኖች አሉ እዚህ ጋር 21ኛ ላይ ነው ይላል። እንደምታዩት አሁን ከላይ መጣልኝ ጨርሻለሁ አስተላልፈሃል እያለኝ ነው። ኮንፊርም ሆኗል። ከዚህ ወጥቷል ማለት ነው። ስለዚህ ባይቢታችን ላይ ገብተን ደግሞ ገብቷል አልገባም የሚለውን ቼክ ማድረግ እንችላለን ማለት ነው። ከዛ ቀጥታ ባይቢታችን ላይ ገብተን አሴት የሚለው ላይ ስንገባ ያ የላክነው አማውንት ተጨምሮ እዚህ ጋር የምናየው ይሆናል ማለት ነው። እዚህ ጋር ኦልሬዲ ከነበረን ባላንስ ወደ 10 USDT ተጨምሯል ማለት ነው። ዲቴል ፕሮሰሱ ደግሞ ምን ይመስላል የሚለውን ማየት ከፈለጋችሁ እዚህ ጋር የምታዩትን የሂስትሪ ምልክት እሷን በመንካት ዲቴል ስትገቡ ከታች ያሳያችኋል ማለት ነው። ለምሳሌ እዚህ ጋር እንደምታዩት ይኸው በ26 ከ2 ደቂቃ በፊት ማለት ነው እዚህ ጋር እንደምታዩት ወደ 9.9 USDT ዲፖዚት ሆኗል ማለት ነው። ስለዚህ በዚህ መልኩ በቀጥታ ከአንድ ዋሌት ወደ አንድ ዋሌት ትራንስፈር ማድረግ ትችላላችሁ ማለት ነው።